ጤና ይስጥልን። የዕለቱን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። የቻይናው የቴክኖሎጂ ኩባንያ ባይትዳንስ አዲስ ያስተዋወቀው መተግበሪያ ሆሊውድን ማስደንገጡ የብዙዎች መነጋገሪያ ሆነዋል ተባለ። የኢራን ተማሪዎች ጸረ መንግስት ተቃውሟቸውን ቀጠሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጠቅላይ ፍርድ ቤት ውሳኔ በመቃወም ከሌላ ሀገር የሚገቡ ምርቶች ላይ የ15 በመቶ ታሪፍ እንደሚጥሉ ተናገሩ። ዝርዝሮቹን እንደሚከተለው እናስደምጠን። የቻይናው የቴክኖሎጂ ኩባንያ ባይትዳንስ አዲስ ያስተዋወቀው መተግበሪያ ሆሊውድን አስደንግጧል። ቲክቶክን የሰራው ባይትዳንስ ኩባንያ ለገበያ ያቀረበው አዲስ የሰው ሰራሽ አስተውሎት መተግበሪያ ሲዳንስ ይባላል። ይህ መተግበሪያ ጥቂት ጽሑፍ ተሰጥቶት ወደ ቪዲዮ የሚለውጥ ሲሆን ማጀቢያ ሙዚቃና ንግግርም ይፈጥራል። ቪዲዮ የሚሰራበት ጥራት ከሆሊውድ ፊልሞች የሚተናነስ አይደለም። በተዋንያን መካከል የሚደረግ ንግግርን በሙዚቃም ያጅባል። በሲዳንስ ተሰርተዋል የተባሉና እንደ ማሳያ የቀረቡ ቪዲዮዎች እንደ ስፓይደርማን ያሉ ታዋቂ የሆሊውድ ገጸ ባህሪያትን ያሳያሉ። በማህበራዊ ሚዲያ ላይ ከፍተኛ እውቅናም አግኝተዋል። እንደ ዲዝኒ እና ፓራማውንት ያሉት ግዙፍ የአሜሪካ ፊልም ሰሪ ተቋማት ባይትዳንስ የቅጂ መብት ጥሰት ፈጽሟል ብለው ከሰዋል። ሲዳንስ የሰው ሰራሽ አስተውሎት መተግበሪያ በአውሮፓውያኑ ሰኔ 2025 ሲስተዋወቅ እምብዛም ታዋቂ አልነበረም። ከ8 ወራት በኋላ መተግበሪያው ማሻሻያ ተደርጎበት ይፋ ተደረገ። ቪዲዮ ስቴትስ በተባለው የፈጠራ ተቋም ውስጥ የሚሰራው ጃን ዊሊያም ብሉም ሲዳንስን ሲገልጸው በኤአይ የተሰራ ቢሆንም ቆንጆ ቪዲዮ ነው ብዬ ለመጀመሪያ ጊዜ ያሰብኩበት ምክንያት ነው ይላል። በሲዳንስ የተሰሩ ቪዲዮዎች በፕሮዳክሽን ተቋማት እንደሚሰሩት ያህል ጥራት እንዳላቸው ይናገራል። በምዕራቡ ዓለም የተሰሩ የሰው ሰራሽ አስተውሎት ቪዲዮዎች አስደናቂ ምስሎች ቢኖራቸውም ሲዳንስ ሁለገብ መሆኑን ያስረዳል። ጽሑፍን ወደ ቪዲዮ የሚለውጡ እንደ ሚድጆርኒ እና ሶራ ያሉ መተግበሪያዎች አሉ። ሲዳንስ ከአጭር ጽሑፍም ቢሆን ከፍተኛ ጥራት ያለው ቪዲዮን ይፈጥራል። ሰው ሰራሽ አስተውሎት ስነ ምግባር ባለሙያ ማርግሬት ሚሻል እንደምትለው ሲዳንስ አስደናቂ የሆነው ጽሑፍ፣ ምስልና ድምፅ አንድ ላይ ስለሚያቀናጅ ነው። ተዋናዩ ዊል ስሚዝ ፓስታ ሲመገብ የሚያሳይ ቪዲዮ ተሰርቶ በማህበራዊ ሚዲያ ላይ በስፋት ይዘዋወር ነበር። ከእውነተኛ ቀረጻ ጋር በእጅጉ የሚቀራረብ መሆኑ በርካቶችን አስገርሟል፣ አስደንግጧልም። ሌላኛው በማህበራዊ ሚዲያ በስፋት የታየው ዊል ስሚዝ ከፓስታ ከተሰራ አውሬ ጋር ሲታገል የሚያሳየው ቪዲዮ ከፍተኛ ገንዘብ ወጥቶበት ከሚሰራ የሆሊውድ ፊልም ጋር የሚስተካከል ጥራት አለው። ቴክኖሎጂ ባለሙያዎችና ፊልም ሰሪዎች እንደሚናገሩት ከሆነ ሲዳንስ ቪዲዮ የሚሰራበትን መንገድ ወደ አዲስ ምዕራብ አሸጋግሯል። ሲንጋፖር የሚገኘው የአኒሜሽን ፊልም ተቋም ታኒን አይላንድ ፕሮዳክሽንስ ባለሙያ የሆነው ዴቪድ ኮክ እንደሚለው ከዚህ ቀደም ለመስራት ቀላል ያልነበሩ የድብድብ ትዕይንት የሚበዛባቸው ፊልሞች አሁን ላይ ቀላል እየሆኑ መጥተዋል። በእነዚህ ፊልሞች የተካነ ሲኒማቶግራፈር ወይንም ዳይሬክተር አብሮን የሚሰራ ያህል ነው የሚሰማን ሲል መተግበሪያዎችን ይገልጻል። ሲዳንስ ከቅጂ መብት ጋር የተያያዙ ጥያቄዎች ተነስተውበታል። በሌላ በኩል የቴክኖሎጂ ኩባንያዎች የሚፈጥሯቸው መተግበሪያዎች ለሰዎች ቅድሚያ የሚሰጡ አይደሉም ተብለዋል። ተብሎም ተቻሉ። የሆሊውድ ባለሙያዎች እንደ ስፓይደርማን ያሉ ታዋቂ ገጸ ባህሪያት በመተግበሪያው ጥቅም ላይ መዋላቸውን አልተቀበሉትም። ዲዝኒ እና ፓራማውንት ባወጡት ደብዳቤ ሲዳንስ ይዞቶቻቸውን እንዳይጠቀም ከልክለዋል። ጃፓንም ታላቁ የአኒሜሽን ገጸ ባህሪያት በሲዳንስ በመታየታቸው ምክንያት ባይትዳንስ ላይ የቅጂ መብት ጥሰት ምርመራ ከፍታለች። የሲዳንስ ፈጣሪ የሆነው ባይትዳንስ የደህንነት ጥበቃ እርምጃዎችን እንደሚያጠናክርም አስታውቋል። በአውሮፓውያኑ 2023 ኒውዮርክ ታይምስ ኦፕን ኤአይ እና ማይክሮሶፍትን በቅጂ መብት ጥሰት መክሰሱ ይታወሳል። ተቋማቱ የሰው ሰራሽ አስተውሎት ሞዴሎቻቸውን ለማሰልጠን የኒውዮርክ ታይምስን ይዘት ተጠቅመዋል ተብሎም ነው የተከሰሱት። ሬዲት ደግሞ ፐርፕሌክሲቲ የደንበኞቹን ጽሑፍ እንዳወረደ በመግለጽ ከሶታል። ዲዝኒም ተመሳሳይ ክስ ጉግል ላይ ከፍቷል። ባለሙያዎች እንደሚሉት በሰው ሰራሽ አስተውሎት የሚሰሩ ይዘቶች የቴክኖሎጂ ውጤት መሆናቸውን በግልጽ ለሕዝብ ማሳወቅ አስፈላጊ ነው። ኤአይ ለሚወስዳቸው ገጸ ባህሪያት በስምምነት ክፍያ መፈጸምንም ይመክራሉ። በዚህ መንገድ ይዘቶች ያለ አግባብ ጥቅም ላይ እንዳይውሉ መከልከልም ይቻላል። ኦፕን ኤአይ የሰራው ሶራ እና ዲዝኒ የ$730 ሚሊዮን ስምምነት ስለተፈራረሙ ከስታር ዋርስ፣ ፒክሳር እና ማርቨል ፊልሞች ይዘቶችን መውሰድ ተፈቅዶላቸዋል። በሜልበርን ዩኒቨርሲቲ የኮሚኒቲንግ ተመራማሪ ሻነን ኮሄን እንደሚለው ሲዳንስ በምዕራቡ ዓለም የተሰሩ ፊልሞችን ይዘት ሲወስድ ከአእምሯዊ ንብረት ጥበቃ ጋር የተያያዙ ጥያቄዎች ሊነሱበት እንደሚችሉ ያውቃል። ሕግጋትን ለመጣስ ብዙ ማምለጫ መንገዶች አሉ ትላለች። ሲንጋፖር የሚገኘው የአኒሜሽን ፊልም ተቋም ታይኒ አይላንድ ፕሮዳክሽንስ ባለሙያ የሆነው ዴቪድ ኮክ በበኩሉ በጥቂት በጀት የሚሰሩ ትናንሽ ተቋማት ሲዳንስን ሊጠቀሙበት ይችላሉ። እንደ ምሳሌ የሚጠቅሰው እያደገ የመጣውን የእስያ አጭር ፊልም ኢንዱስትሪ ነው። እያንዳንዳቸው ከ2 ደቂቃ በታች የሆኑ 80 ምዕራፍ ያላቸው ፊልሞችን ለመስራት 140,000 ፓውንድ ያወጣሉ። ትዕይንት የማይበዛባቸው እንደ ቤተሰብ ድራማ ያሉ ይዘቶችን የሚመርጡትም ብዙ ወጪ ስለሚያስወጣቸው ነው።
የሲዳንስ የተሰኘው የሰው ሰራሽ አስተውሎት መተግበሪያ ቻይናን በቴክኖሎጂ ዘርፍ መነጋገሪያ አድርጓታል። ተመራማሪዋ ሻነን የቻይና ሞዴሎች አሁን የተፈለገውን የቴክኖሎጂ ገጽታ እየተላበሱ ነው ትላለች። ባይትዳንስ በድንገት ሲዳንስን ይፋ ካደረገ ሌሎች በጊዜ ሂደት ይፋ የሚያደርጋቸው ቴክኖሎጂዎች ምን ሊመስሉ እንደሚችሉ ለመገመት ያዳግታል። ባለፈው ዓመት የቻይና ዲፕሲክ ሲለቀቅ ከቻት ጂፒቲ የተሻለ መሆኑ ምዕራባውያንን ማስደንገጡ አይዘነጋም። ቻይና የተራቀቁ ቺፖች እያመረተች ሲሆን በሮቦቲክስ ዘርፍም አስገራሚ ግኝቶች አሏት። ቻይና በቴክኖሎጂው ዘርፍ ከፍተኛ ገንዘብ በማፍሰስ አሜሪካና የተቀሩትን ምዕራባውያን ሀገራት ትገዳደራለች። ሲዳንስ በዓለም መነጋገሪያ ቢሆንም ሌሎችም በቻይና የቴክኖሎጂ ኩባንያዎች እየተሰሩ ያሉ መተግበሪያዎች አሉ። በተለይ የቻይና አዲስ ዓመት አካባቢ የኤአይ ክብረ በዓል በሚመስል ሁኔታ አዳዲስ መተግበሪያዎች ይፋ እንደሚደረጉ ቻይና ጉዳዮች ተንታኝ ቢል ቢሾፕ ይናገራል። በአውሮፓውያኑ 2026 በርካታ የቻይና የሰው ሰራሽ አስተውሎት መተግበሪያዎች ገበያውን የሚቀላቀሉበት እንደሆነም ይተነበያል። ዘገባው የቢቢሲ ነው። የኢራን ተማሪዎች ጸረ መንግስት ተቃውሟቸውን ቀጠሉ። በኢራን በሚገኙ በርካታ ዩኒቨርሲቲዎች የሚማሩ ተማሪዎች ባለፈው ወር ተቃውሞውን ለመቀልበስ መንግስት አሰቃቂ እርምጃ ከወሰደ በኋላ በግዝፈቱ የመጀመሪያ ነው የተባለ ሰልፍ አካሂደዋል። ቢቢሲ በዋና ከተማው ቴሄራን በሻሪፍ የቴክኖሎጂ ዩኒቨርሲቲ ቅዳሜ ዕለት የተደረገ የተቃውሞ ሰልፍ የሚያሳዩ ተንቀሳቃሽ ምስሎችን አረጋግጧል። በኋላ በተቃዋሚዎችና በመንግስት ደጋፊዎች መካከል ጸብ ተጀምረዋል። በሌላ የቴሄራን ዩኒቨርሲቲ ተማሪዎች ቁጭ ብለው ተቃውሟቸውን ሲገልጹ፣ በሰሜን ምስራቅ ደግሞ ሰልፍ መካሄዱ ተነግሯል። ተማሪዎቹ ባለፈው ጥር በነበረው ተቃውሞ የተገደሉ በሺዎች የሚቆጠሩ ሰልፈኞችን እየዘከሩ ነበር። ዩናይትድ ስቴትስ በኢራን አቅራቢያ ጦሯን እያጠናከረች ሲሆን ፕሬዝዳንት ዶናልድ ትራምፕ መጠነኛ ወታደራዊ እርምጃ ለመውሰድ እያሰቡ መሆኑን ተናግረዋል። አሜሪካና አውሮፓውያን አጋሮች ኢራን የኒውክሌር መሳሪያ ለማልማት እየተሯሯጦች ነው ብለው ያምናሉ። ኢራን ሁሌም ይህን ክስ ታስተባብለዋለች። ባለፈው ማክሰኞ አሜሪካና ኢራን በስዊዘርላንድ ተገናኝተው የኢራንን የኒውክሌር ፕሮግራም ለመቀነስ ተወያይተው ንግግሩ ለውጥ ማሳየቱን ተናግረዋል። ምንም እንኳን ንግግሩ አዎንታዊ ለውጥ አለው ቢባልም ትራምፕ በሚቀጥሉት 10 ቀናት የኢራን ስምምነት ላይ ትደርሳለች ወይንም አሜሪካ ወታደራዊ እርምጃ ስትወስድ ዓለም ይመለከታል ብለዋል። የአሜሪካው መሪ ተቃዋሚዎችን የደገፉ ሲሆን ተቃዋሚዎችን እርዳታ እየመጣ ነው በሚል ቃል ሲያበረታቱም ነበር። በቢቢሲ የተረጋገጠ ተንቀሳቃሽ ምስል በመቶዎች የሚቆጠሩ ተቃዋሚዎች አብዛኞቹ ብሔራዊ ሰንደቅ ዓላማ ይዘው በሰላማዊ መንገድ ወደ ካምፓስ ሲተሙ ያሳያል። ሰልፈኞቹ ዋና መሪውን አያቶላ አሊ ሃማኒን በመጠቆም ሞት ለአምባገነኑና ሌሎች ጸረ መንግስታዊ መፈክሮችን እያሰሙ ነበር። ተቀናቃኝ መንግስት ደጋፊ ሰልፈኞች ደግሞ በአቅራቢያ ይታዩ ሲሆን ሁለቱ ሰልፈኞች በኋላ ላይ ጸብ ውስጥ ገብተዋል። ቢቢሲ አሚር ካኒር በተባለ ሌላ የቴሄራን ዩኒቨርሲቲ የተካሄደን ሰልፍ የሚያሳይ ተንቀሳቃሽ ምስል አረጋግጧል። በሰሜን ምስራቅ ቴሄራን የሀገሪቱ ሁለተኛ ትልቅ ከተማ በሆነው ማሻጅ ተማሪዎች ነጻነትና ተማሪዎች ለመብታችሁ ጩሁ የሚል መፈክር አሰምተዋል። እስካሁን በቁጥጥር ስር የዋሉ ተቃዋሚዎች መኖራቸው ግልጽ አይደለም። ባለፈው ወር በኑሮ ውድነት ምክንያት ተቃውሞ የተንቀሳቀሰ ሲሆን ከ1929 እስላማዊ አብዮት በኋላ ትልቁ ተቃውሞ ሆኗል። በተቃውሞው ህፃናትን ጨምሮ ከ6000 ሰዎች በላይ መገደላቸውን የመብት ተሟጋች ቡድኖች አስታውቀዋል። ቢቢሲ አማርኛ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጠቅላይ ፍርድ ቤት ውሳኔ በመቃወም ከሌላ ሀገር የሚገቡ ምርቶች ላይ የ15 በመቶ ታሪፍ እንደሚጥሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጠቅላይ ፍርድ ቤት ውሳኔ በመቃወም ከሌላ ሀገር የሚገቡ ምርቶች ላይ የ15 በመቶ ታሪፍ እንደሚጥሉ ተናግረዋል። ትራምፕ አርብ ዕለት የጣሏቸውን ታሪፎች ወደ አሜሪካ በሚገቡ ማንኛውም ምርቶች ላይ በ10 በመቶ ቀረጥ እንደሚተኩም ተናግረው ነበር። ነገር ግን ቅዳሜ ዕለት ይህ ፈጽሞ ጥቅም ላይ ያልዋለ የሀገሪቱ የንግድ ሕግ በሚፈቅደው መሰረት በከፍተኛ መጠን እንደሚጨምር በትሩዝ ሶሻል ገጻቸው ላይ አስታውቀዋል። ይህ ሕግ እነዚህ አዳዲስ ታሪፎች አስተዳደሩ የኮንግረሱን ሁኔታ ከመጠየቁ በፊት ለ5 ወራት ያህል በስራ ላይ ማቆየት ያስችላል ብለዋል። የ10 በመቶ ታሪፍ ከማክሰኞ 24 2026 ጀምሮ ተግባራዊ እንዲሆን ተወስኗል። አሁን የተጨመረው የ15 በመቶ ታክስ ከመቼ ጀምሮ ተግባራዊ እንደሚሆን ግልጽ አይደለም። ቢቢሲ በጉዳዩ ላይ ዋይት ሃውስን ማብራሪያ ቢጠይቅም ምላሽ አላገኘም። አዲሱ የ15 በመቶ የግብር ተመን እንደ አውሮፓውያን አቆጣጠር በ1974 በወጣው የሀገሪቱ የንግድ ሕግ አንቀጽ 122 መሰረት ጊዜያዊ መፍትሄ ሲሆን ከአሜሪካ ጋር የ10 በመቶ ታሪፍ የተስማሙ እንደ ዩኬና አውስትራሊያ ላሉ ሀገሮች ጥያቄ ያስነሳል። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ እንዳሉት አስተዳደራቸው የቀረጥ ጭማሪ ለማድረግ ውሳኔ ላይ የደረሰው የጠቅላይ ፍርድ ቤት ባወጣው አስቀያሚ በደንብ ያልተጻፈና እጅግ በጣም ጸረ አሜሪካዊ ውሳኔ ላይ ግምገማ ካደረገ በኋላ ነው። የጠቅላይ ፍርድ ቤቱ ዳኞች ውሳኔው የተላለፈው 6-3 በሆነ አብላጫ ድምፅ ነው። ትራምፕ እንደ አውሮፓውያን አቆጣጠር በ1977 የወጣ ሕግን ተግባራዊ ለማድረግ ስልጣናቸውን ያለ አግባብ ተጠቅመዋል ሲሉም ኮንነዋል። በቅርብ ጊዜ የወጣ የመንግስት መረጃ እንደሚያሳየው አሜሪካ በአዲሱ ታሪፍ መሰረት እስካሁን ድረስ ቢያንስ 130 ቢሊዮን ዶላር ገቢ ሰብስባለች። ትራምፕ ውሳኔውን ተከትሎ ወዲያውኑ በአንዳንድ የፍርድ ቤቱ አባላት እንደሚያፍሩ እንዲሁም የንግድ ፖሊሲያቸውን ውድቅ ያደረጉትን ዳኞች ሞኞች ሲሉ ጠርተዋቸዋል። የታሪፍ ቅነሳ ውሳኔን ውድቅ ለማድረግ የወሰኑት 3 ሊበራል ዳኞች
በጆርጅ ደብሊው ቡሽ የተመረጡት ወግ አጥባቂና ዳኛ ጆን ሮበርትስ እና በትራምፕ የተመረጡት ሁለቱ ዳኞች አሚ ኮኒ ባሬት እና ኒል ጎርሱች ናቸው። ሶስቱ ወግ አጥባቂ ዳኞች ክላረንስ ቶማስ፣ ብሬት ካቫናው እና ሳሙኤል ኤሌቶ ደግሞ ተቃውመዋል። ቢቢሲ አማርኛ እንደዘገበው። የተወደዳችሁ የዩቲዩብ ቤተሰቦቻችን ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ቀጣይ በአዲስ ጉዳይ እስከምንገናኝ ሰናይ ሳምንት